በእናትየው በኩል አልተሳካም። በአያታቸው በኩል አያታቸው ሌላ ችግር ፈጥራ ያው ከኔ ጋር ለመጣላት መንገድ ላይ ተገናኝተን ያው ሱፐርማርኬት ገዝቼላቸው ስወጣ እንዴት ለምን ገዛ አንተ ምንድነው ከኛ የምትፈልገው? ያው የተለመደውን በልጆቹ ፊት ጭራሽ አደረገችው ማለት ነው። እስከዛሬ በቪዲዮ ነበረ። በልጆቹ ፊት ደግሞ መታ ከሱፐርማርኬት ስወጣ ልጆቹን ስለያቸው እንደ አባትነት የሚፈልጉትን ነገር ለማውላት ምንም ልግዛላቸው ለምን ልብስም አልገዛም ምግብም ልግዛ ልጆቹ የፈለጉትን ነገር የማድረግ ግዴታ አለብኝ መፍትሄም ስለሆነ በዛው ያደረኩ። ያው ታውቃላችሁ 7 ዓመት ሙሉ በህይወታችን ስትገባ የነበረች አያታቸው ታውቃላችሁ የእሷን ህይወት የእሷን ተጽዕኖ እኛ ትዳር ላይ ብዙ ያደረገችው ነገር ስለሱ ብዙ ማውራት አይጠበቅብኝም። የሚታወቅ ዓለም የሚያውቀው ነገር ስለሆነ ግን ልጆቹም በአካል ደግሞ ይሄን ነገር ማየታቸው ማሳለፋቸው ቢያናድም ግን አንድ ሰው በዛ መንገድ የሚቀጥል ከሆነ ምን ማድረግ አትችሉም። በህግ ነው ህግ መንገድ እንዲፈታው ለማድረግ ሞክሬ በዛ ወይ እየሄድኩ ነው። እንዳልኳችሁ ፊት ለፊት የመታ ለመጣላት ለመጸብ ፈጠረች። ምግቦቹን ያዝኩትን ምግብ እንዳለ ከእጄ ላይ ወስዳ ደፋችው ምናምን በቃ ልትደባደበኝ ትንሽ ነበር የቀራት። አንቃኝ በቃ እኔን ተፈታትናኝ እኔን አሳስታ ወይ እስር ቤት እንድገባ ወይ የሆነ ነገር ጥፋት አጥፍቼ የሆነ ነገር እንዲፈጠር ነበር ፍላጎቷ። አልተሳካም እግዚአብሔር ይመስገን። ትዕግስተኛ ሰው ነኝ። እጄንም አለማንሳቴ እግዚአብሔርን አመሰግናለሁ። ተሳስቼም ሌላም ነገር አለማድረሴ እግዚአብሔርን በደንብ አመሰግነዋለሁ። ፖሊስ መጣ ድጋሚ አሁንም ክስ ያው ተመስርቶባት በዛ መንገድ እየሄድኩ ነው። በክስ መንገድ ያለኝ መፍትሄ በሱ ብቻ የሚያዋጣኝ እሱ ስለሆነ ማለት ነው። ልጆቹ በሰዓቱ አለቀሱ በጣም እኔ ጋር እግሬ ስር እያለቀሱ ጭራሽ እዛ ቤት መግባት አንፈልግም አሉ። በመሀልም በሚኖሩበት ሰዓት አይታችኋል ብዙ ነገር ልጆቹም እንደሚጎዱ ብዙ ነገሮች እንደምከለክላቸው ምግብም ወተትም ሲጠይቁ ውሃም ሲጠይቁ የምታዩት ነገር ነው። ዓለም ያው ራሷ የምታሳያችሁ የምታዩትም ነገር ሲሆን ያ ነገር ቢያመኝም ግን እችለዋለሁ። ግን ያ ነገር እናታቸው ፊት መደረጉ ቢያሳዝንም ራስ እናታቸው ናት ማስከበር ያለባቸው። ከእናታቸው አልፋ አያታቸው ይሄን ያህል ተጽዕኖ የምታደርስ ከሆነ የአባታቸውን ወታ የምታንቋሽሽ የምትሳደብ ስቲል እናቷ የገዛ እናታቸው ኃላፊነት ነው የሷ ኃላፊነት ነው። የኔ እናት ብትሳደብ ኃላፊነቱ የኔ ነው የሚሆነው። ለምን የማስቆም ግዴታ አለብኝ። ወይ እኔን አክብራ ወይ እሷን አክብሬ እኔ ወይ ባለቤቴን አክብሬ ወይ የማስቆም ግዴታ አለብኝ። ገባችሁ? ኃላፊነቱን ወስዶ ነው። ሁለተኛ ደግሞ ልጅ ሲመጣ ደግሞ ከስር ልጆቹም በአያታቸው የሚጎዱ ከሆነ እናታቸው እያለች በአያታቸው የሚጎዱ ከሆነ ችግሩ ያው እናታቸው ሶልቭ ማድረግ አለባት። ገባችሁ? ሶስተኛ ወገን ሲገባ ከባድ ነው የሚሆነው። እኔ ደግሞ እዚህ ሀገር